ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታ ይፈት። ሰላሙ አለይኩም ወረህመቱላሂ ወበረካቱ። አህለን ሳህለን ውድ እህት ወልያዋ ቤተሰቦች በሙሉ እንዴት ናችሁልኝ? ውድ የዩቲዩብ ቤተሰቦች በጣም ጠፍቻለሁ። በተከታታይ ቪዲዮም እየለቀኩ አይደለም። እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ዛሬ ከዚህ ከመነሻችን እስከ መድረሻችን አሳያችኋለሁ ማለት ነው። የዛሬ ውሏችን በጣም ሞቅ ደመቅ ባለ ፈታ ብለን የዋልንበትን ቦታ አሳያችኋለሁ ውድ ቤተሰቦች። በጣም ቆንጆ የሆነና ምርጥ የሆነ ቦታ ነው ማለት ነው። ያው አንዳንድ ጊዜ በጣም ከባድ ነው እና ሁሌ የሰው ልጅ ያው ሰው ቤት ስንሰራ ሁሌ አእምሯችንን የሚያድስ ነገር ምንም ነገር የለም እና የሆነ ስናስብም ሆነ ስንጨነቅም ሆነ በቃ የሆነ አንዳንድ ጊዜ እንደዚህ አይነት ቦታ ላይ መውጣት የምንችል ሰዎች እንደዚህ አይነት ቦታ ላይ ወጣ ብለን አእምሮን ማደስ በጣም አሪፍ ነገር ነው ማለት ነው። እና ዛሬ ጓደኞቼ ጋራ ፈታ ዘና እያልን ነው ማለት ነው። በዛውም ደግሞ ለጓደኞቻችን ሽኝት ልናደርግ ወጥተን በጣም ፈታ ዘና እያልን ነው ማለት ነው። ከመነሻው እስከ መድረሻው አሳያችኋለሁ ማለት ነው ውድ ቤተሰቦቼ። እናም ልላችሁ ፈልጌ ነው ዛሬ እንግዲህ የሰው ልጅ ሁሌ ማለት ነው ይከፋል። ሁሌም ደግሞ ልቡ እንደተሰበረ ሁሌም እንደተከፋ አይኖርም ማለት ነው። የሆነ ሲከፋን ደግሞ ሁሌ በቃ በዛ ነገር ላይ ብቻ ማጠንጠን የለብንም ማለት ነው። ቢያንስ ከዛ ካለንበት ሙድ ወጣ ብለን ራሳችንን ማደስ በምንችልበት ነገር ላይ ራሳችንን ማደስ አለብን ማለት ነው። እና በተለይ ደግሞ ሴቶች በቃ ጭንቀት፣ ሀሳብ፣ ትካዜ ምናምን ነገር ምንም አይሰራም ራስን መጉዳት ካልሆነ በስተቀር ሌላ ነገር ምንም የሚገኘው ነገር የለም ማለት ነው። እና በሀሳብና በጭንቀት ራስን መጉዳት ነው ራስን መጉዳት እንጂ ሌላ ነገር ምንም ጥቅም አይገኝም ማለት ነው። ምክንያቱም ስለተጨነቅን ስላሰብን ያንን ቦታ መመለስ አንችልም ማለት ነው። ማንኛውም ያለፍንበት ነገር ሊሆን ይችላል፣ መጥፎ ጊዜ ያለፍንበት ሊሆን ይችላል፣ ጥሩ ጊዜ ያለፍንበት ሊሆን ይችላል። ስለዚህ ያ ነገር ተመልሶ ና እንደዚህ እኮ ብንለው ላይሆንልን ይችላል ማለት ነው። እና ያንን መጥፎ ጊዜ ያሳለፍናቸው መጥፎ ጊዜ ደግሞ መርሳት መቻል አለብን ማለት አንዳንዴ በርግጥ በጣም ህሊናን ሰባሪዎች በጣም የሚያሙ ነገሮች አሉ። ያኔ በጣም ያኔ አንዳንድ ነገሮች የሆነ ልባችንን አቁስለው የሚሄዱ ነገሮች አሉ እና ምንጊዜም መቼም የማይረሱ ነገሮች አሉ። ላኪን ግን እነዛ ነገሮችን እንደዛ ብለን ሳይሆን ማሰብ ያለብን ነገ የሚመጣው ሌላ ቀን ነው፣ አዲስ ቀን ነው። ነገ ደግሞ የተሻለ ህይወት እኖራለሁ ብለን ነው ማሰብ ያለብን እንጂ ያን ነገር ያንን መጥፎ ጊዜ ወደኋላ ያሳለፍንበትን እንደገና መጥፎ ያንን የምናስብ ከሆነ ሁሌም አእምሯችን ወደ ኋላ እንጂ ወደፊት አይልም ማለት ነው። ምክንያቱም ያንን ከኋላ ያሳለፍነው መጥፎ ጊዜያችንን ረስተን ወደፊት ነው መጓዝ ያለብን ማለት ነው። እና አንዳንድ ሰዎች በጣም ያኔ ልባችሁን ሊሰብሩት ይመጣሉ። በቃ አንዳንድ ሰዎች ማለት ነው በጓደኛም ሆነ በቤተሰብም ሆነ በስደትም ሆነ በብዙ ነገር ልባችን ይሰበራል ማለት ነው። እና በዛን ሰዓት እኛ ደግሞ በቃ ልባችን እንደዛ ያኔ ስስ መሆን የለበትም ማለት ነው። ለሚፈጠረው ነገር ሁሉ ማስተዋል አለብን። እንዲህ ይሄን ነገር እኔ ቆይ እንደዚህ ባደርግስ መጥፎ ነገርስ ቢገጥመኝ ምንድነው ለኔ ትርፉ ብለን ራሳችንን ማሰብ አለብን ማለት ነው። ዛሬ በእርግጥ አንዱ ለአንዱ ጥሩ ነገር የሚያስብ ሰው የለም። ቢያንስ እንዲያው ከመቶ ጥቂት ሰዎች ናቸው የምናገኛቸው ማለት ነው። ለሰው ልጅ ማንም ሰው ዛሬ በዚች ምድር ላይ ወላሂ ጥሩ የሚያስብ ሰው የለም ማለት ነው። ትንሽ ሰዎች ናቸው በጣም ለሰው መልካም ቅን ልብ ያላቸው ሰዎች በጣም ትንሽ ናቸው። እና አንዳንድ ሰዎች ልባችንን ሲሰብሩት እኛም አብረን መሰበር የለበትም ወይ ያ ነገር ያ የመጣብን ሀዘንም ሊሆን ይችላል፣ ደስታም ሊሆን ይችላል። ሁሉም ነገር ያ ለምሳሌ የተከፋንበት ቀን ሊሆን ይችላል። ያንን ቀን ስናልፍ ደግሞ ለኸይር ነው። ነገ ደግሞ የተሻለ ቀን ይመጣል
ወይም የሆነ ነገር ሊያስተምረን እንደመጣ እርግጠኛ መሆን መቻል አለብን ማለት ነው። አንድ ነገር ሲመጣ ወይ ሊያስተምረን ነው በቃ ወይ የሆነ ነገር ይዞልን ሊመጣ ነው ብለን በትዕግስትና በሶብር ማለፍ አለብን ማለት ነው። ምክንያቱም በዛ በነገር ላይ ልባችን ተተሰበረ ወይም አእምሯችንን ካጨናነቅ ነው ያ ነገር እኛን እየጎዳንና አይሆነ ነገር ውስጥ ነው የሚያስገባን ማለት ነው። እና በዛን ሰዓት ላይ ማንም ሰው መቶ ልባችሁን ቢሰብረው ወይም ደግሞ ማንም ሰው መቶ እናንተን ቢያስከፋችሁ በቃ በዛ ልክ መከፋት የለባችሁም ማለት ነው። ቢያንስ ራሳችንን መጠበቅ አለብን። ወላሂ ነው የምላችሁ ብዙ ጊዜ በቃ በስደት ላይ በተለይ በጣም ብዙ ጊዜ ብዙ ከባድም ቀላልም የተባለ የሰው ልጅ ጥሩ ህይወት ያሳለፈ አለ ተብሎ አይመከርም ስደት ላይ። ምክንያቱም ሁሉም ሰው በስደት ላይ በተለይ በጣም መጥፎ ጊዜያቶችን አሳልፎ ጥሩ ጊዜ ላይ የሚገጥመው ሰው አለ ማለት ነው። እና ጥሩ ጊዜም ደግሞ አሳልፎ መጥፎ ሰዓት ላይ የሚገጥመው ሰው አለ ማለት ነው። ሁሌም ይቺ ዓለም በቃ ዝብርቅርቅ ያለች ናት ማለት ነው። ሁሌም ደስታ አለ ማለት ወይም ደግሞ ሁሌም በቃ ፈገግታ አለ ማለት አይደለም። አንዳንድ ሰዓቶች ላይም ጥሩ ሰዓት የምናሳልፍባቸው ሰዓቶች አሉ። አንዳንድ ጊዜ ደግሞ በጣም መጥፎ ሰዓት እና ከባባድ ጊዜዎችን የምናሳልፍበት ሰዓት አለ ማለት ነው። እና ያን ከባባድ ሰዓት በምናሳልፍበት ጊዜ በቃ ራሳችንን በቃ ማዝናናት ራሳችንን ፈታ ማድረግ ማለት ነው። ሰዎች ይወርቃሉ ብለው ሲያስቧችሁ እናንተ ግን ላለመውደቅ መሞከር በቃ ቀና ማለት መሞከር መቻል አለባችሁ ማለት ነው። የሆነ ራሳችሁን ለማዝናናት እና ራሳችሁን በቃ የሆነ አላደለም አልሆነ ሙድ ውስጥ ማስገባት የለብንም ማለት ነው። ወላሂ እኔ ብዙ ነገር የተማርኩት ነገር ስላለ ነው። እና ራሳችንን በተቻለን አቅም ራሳችንን በቃ ዛሬ ላይ በዚች ምድር ላይ ማንም ሰው አይደለም ራሳችንን ፈታ የሚያደርግልን። ፈታ የምንለው በራሳችን ብቻና ብቻ ነው ማለት ነው። ሁሌም በቃ ህሊናችን የሆነ ችግር ሲመጣብን በቃ ራሳችን መቋቋም ማንችል ከሆነ የሆነ በቃ ያ ጊዜ የማያልፍ የሚመስለን ብዙ ሰዎች አለን ማለት ነው። ላኪን ግን ያ ጊዜ አልፎ ነገ ደግሞ ደስተኛ ሆነን የምንኖርበት ጊዜ ስቀን የምንኖርበት ጊዜ ደግሞ ሊመጣ ይችላል ማለት ነው። እና አንድ ነገር ሲመጣ በቃ ዋናው ቁም ነገሩ ሊያስተምረን እንደመጣ ነው ወላሂ እንትን ማሰብ ያለባችሁ ማለት ነው። እውነቴን ነው የምላችሁ ብዙዎቻችን በቃ በጣም ነው ህሊናችን የሚጎዳው፣ በጣም ነው ህሊናችን የሚሰበረው። የሆነ ነገር ሲመጣብን አልሐምዱሊላ ብሎ ወይም ፈጣሪን አመስግኖ ከማለፍ ውጭ በቃ ሌላ ምንም አማራጭ እንደሌለን ራሳችንን ማስተዋል መቻል አለብን ማለት ነው። ምክንያቱም ከዛ ውጭ ያለው ነገር ራሳችንን መጉዳት ነው። አለበለዚያ ወላይ ከባድ ነው ማለት ነው። ከባድ ነው እና አልሐምዱሊላ ብሎ ለአላህ ምስጋናና ሽኩር አስገብቶ በቃ ከአላህ ጋራ መነጋገር ብቻ ነው። አሁን ላይ የሆነ ሰውን ብታማክሩት ራሱ ወላሂ ሚስጥር እንኳን የሚይዝ ከስንት አንድ ነው። እንዲያው አላህ ያደለው ምናልባት ከጥሩ ጓደኛም ሊኖር ይችላል። ከመቶዎቹ ጥቂት ሰዎች ጥሩ ጓደኛ የሚያደላቸው ሰዎች ሊኖሩ ይችላሉ። ላኪን ግን አሁን ላይ ከዛ ውጭ ያለ ሰው አሁን ላይ ቢያወሩትም ንገሩልኝ ነው ማለት ነው፣ ስሙልኝ ነው። እና እውነቴን ነው የምላችሁ በአሁኑ ሰዓት ራስን ብቻ ሆኖ መገኘት ነው የሚያዋጣው ማለት ነው። እና ማንም ገድፎ እዚች ምድር ላይ አያቀናውም አያነሳውም ማለት ነው። አላህ ብቻና ብቻ ነው አሁን በዚች ምድር ላይ ሊያነሳንም ሊጥለን የሚችለው አንድ አላህ ሱብሃነሁ ወተዓላ ብቻና ብቻ ነው ማለት ነው። እና በአንድ አላህ ሱብሃነሁ ወተዓላ ብቻ ማመን ብቻ ነው ያለብን ማለት ነው። እና የሰው ልጅ ማንንም እንደማያነሳ የሰው ልጅ ደግሞ ለማንም በቃ በአሁኑ ሰዓት እከሌ ጥሩ ያስብልኛል ብሎ ስትጠቁት ራሱ በቃ መጥፎ ነገር አስቦላችሁ ነው የምታገኙት ማለት ነው። ያ ሰው ለእኔ ጥሩ ሰው ያስብልኛል ብላችሁ ያመናችሁት ሰው ነገ ጧት ሲቀያየር ነው የምታዩት ማለት ነው። ነገ ጧት ወይም በቃ አልሆነ ሙድ ውስጥ ሲያስገባችሁ ነው የምታዩት ማለት ነው። እና ማንኛውም ሰው ቢሆን አሁን ላይ ራስሽን ወይም ራስን ቀይረ ስትገኝ ብቻ እንጂ የሰው ልጅ የሚወድህ ወይም ደግሞ በቃ ያንን መጥፎ ሰዓት ያለፍንበትን ጊዜ በቃ ራሳችንን ቀይረን ማሳየት አለብን ማለት ነው። እነዛን የበደሉንን ሰዎች ወይም ያንን ያለፍንበትን ጊዜ ያንን
መጥፎ ጊዜ ያሳለፍንበትን ሰዓት በቃ ራሳችንን ቀና አድርገን ወይም ደግሞ ደስተኛ ሆነን ራሳችንን መጠገን አለብን ማለት ነው። እና ውድ ቤተሰቦቼ ያው ምን ልላችሁ ፈልጌ ነው፣ በቃ ራሳችን መጠበቅ አለብን ማለት ነው። እና ዛሬ በአሁኑ ሰዓት ተበሳጨንም ተናደድንም ምንም ነገር አደረግን ራሳችንን ነው የምንጎዳው ማለት ነው። አንድ ነገር እኮ ተመልሶ ላይመጣልን ያ ያለፍንበት ነገር ተመልሶ እዛ ቦታ ናሁን ብንለው ላይሆንልን ራሳችንን መጉዳት የለብንም እላለሁ ውድ ቤተሰቦቼ። እና የዛሬው ጊዜ በጣም ደስ የሚል ጊዜ ነበር ያሳለፍነው። እስከ መጨረሻው ድረስ ቪዲዮዬን ተከታተሉት። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምመጣ ድረስ ሰላም ቆዩኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።